ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በቀጠናዊ ሁኔታዎች ላይ ሰፊ ትኩረት ያገኙ 3 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በመጀመሪያ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ለመጀመር ማሰባቸውን ተከትሎ ቴህራን የአሜሪካን የጦር ይዞታዎችን ለመምታት ዝግጁ መሆኗንና የጥቃት ኢላማዎችን መለየቷን ያስታወቀችበትን እንዲሁም የኒውክሌር ድርድሩ ወደ ወታደራዊ አማራጭ እያዘመመ መሆኑን እንመለከታለን። በመቀጠል የእስራኤል ጦር ለመጀመሪያ ጊዜ የሊታኒ ወንዝ በመሻገር በደቡብ ሊባኖስ የምድር ላይ ወረራ መጀመሩን ይፋ ማድረጉንና በሁለቱ ወገኖች መካከል ያለው ግጭት በከፍተኛ ሁኔታ መባባሱን የምንዳስስ ይሆናል። በመጨረሻም ከዓመታት የዲፕሎማሲ ግንኙነት መቋረጥ በኋላ ቀን መጣላት ብለው የአውሮፓ ህብረት ከሶሪያ ጋር አዲስ የትብብር ምዕራፍ መጀመሩንና በከፍተኛ የአገሪቱ ባለስልጣናት ላይ ተጥለው የነበረው ማዕቀብ ስለመነሳቱ በጥልቀት እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት ዩቲዩብ ቻናላችን ነው። አቦል መረጃዎችን በሰዓታት ልዩነት ለማግኘት ሰብስክራይብ ማድረግ ቤተሰብ ይሁኑ። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በመካከለኛው ምስራቅ ያለው ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት በቁም ነገር እያሰቡ መሆኑን CNN ዘግቧል። ይህንን ተከትሎ የኢራን ወታደራዊ ባለስልጣናት ባለፉት ቀናት ጦርነቱ እንደቀጠለ ነው ብለን እናምናለን በማለት በርካታ የአሜሪካ የጦር ይዞታዎችን እንደ ኢላማ መለየታቸውንና ትዕዛዝ ሲደርስባቸው ለመምታት ዝግጁ መሆናቸውን አስታውቀዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ አሜሪካ የምትወስደው ማንኛውም የተሳሳተ ውሳኔ አደገኛ ውጤት እንደሚኖረው አስጠንቅቀዋል። ከዚህም ጋር ተያይዘው በኒውክሌር ድርድሩ ዙሪያ አሜሪካ ኢራን ያከማቸችውን 60% የበለጸገ ዩራኒየም አሳልፋ እንድትሰጥ ያቀረበችውን ጥያቄ ቴህራን ውድቅ አድርጋለች። ኢራን ዩራኒየሙን ለሩሲያ ወይም ለሶስተኛ ወገን ለመስጠት ብትስማማም አሜሪካ ይህንን ባለመቀበሏ ድርድሩ ቆሞ ወደ ወታደራዊ አማራጭ እያዘመመ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር በእስራኤልና በሊባኖስ ድንበር ላይ ያለው ሁኔታ እጅግ አስደንጋጭ ለውጥ አሳይቷል። የእስራኤል ጦር ለመጀመሪያ ጊዜ ስልታዊ ጠቀሜታ ያለውን የሊታኒ ወንዝ በመሻገር በደቡብ ሊባኖስ የምድር ላይ ወታደራዊ እንቅስቃሴ መጀመሩን ይፋ አድርጓል። የእስራኤል የጦር አውሮፕላኖች በተኩስ አቁም ስምምነት ወቅት ብቻ ከ1100 በላይ የአየር ጥቃት መፈጸማቸው ተገልጿል። ይህንን ተከትሎ ሄዝቦላ በበኩሉ በእስራኤል ወታደራዊ ይዞታዎች ላይ የድሮንና የሮኬት ጥቃቶችን በመሰንዘር ምላሽ እየሰጠ ይገኛል። የእስራኤል ጦር 4 የሊባኖስ መንደሮችን በአስቸኳይ እንዲለቁ ትዕዛዝ ያስተላለፈ ሲሆን ይህ ክስተት ቀጠናው ወደ ሰፊ ጦርነት እያመራ መሆኑን አመልካች ሆኗል። ወደ ሶስተኛው አቤት ጉዳያችን ስንመጣ ከ10 ዓመታት በላይ በዘለቀው የሶሪያ የእርስ በርስ ጦርነት ምክንያት ተቋርጦ የነበረው የዲፕሎማሲ ግንኙነት አዲስ ምዕራፍ እየተከፈተ መሆኑ ተሰምቷል። የአውሮፓ ህብረት ከሶሪያ ጋር ከፍተኛ የፖለቲካ ውይይት መጀመሩን በይፋ አስታውቋል። የህብረቱ የውጭ ጉዳይ ኃላፊ ካያ ካላሲ እንደገለጹት በሶሪያ የመከላከያና የውስጥ ጉዳይ ሚኒስትሮች ላይ ተጥሎ የነበረው ማዕቀብ ተነስቷል። ይህ እርምጃ ምስጢሩ ምንም ይሁን ምን በሶሪያ ያለውን የሽግግር ሂደት ለመደገፍና በቀጠናው ዘላቂ ሰላም ለማምጣት ያለመ መሆኑን የተገለጸ ሲሆን በብራስልስና በደማስቆ መካከል ያለው ግንኙነት ወደ መደበኛ ሁኔታ እየተመለሰ መሆኑን ያሳያል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። በእርግጥ በዓለም ዙሪያ የሚታዩት እነዚህ ግጭቶች ለሀገራችን ኢትዮጵያ በቀጥታም ሆነ በተዘዋዋሪ ተጽዕኖ እንዳላቸው ይታወቃል። ሰላም ለዓለማችን፣ ብልጽግና ለሀገራችን ኢትዮጵያ እየተመኘው በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ሰላምና ጤና በያላችሁበት ሁሉ